ተማሪዎች ሰላም ናችሁ? ሰላማችሁ ይብዛ ባላችሁበት። እኔ ሳዳም አሊ ነኝ። ስለ እንግዲህ ዩኒት 3ን መጀመራችን ይታወቃል። ፓርት 1 ላይ ስለ ሴል ምንነት፣ ሴልን ለመጀመሪያ ጊዜ ማናገኘ፣ እንዲሁም ደግሞ ሴል ቲዮሪ ማን ፕሮፖዝ አደረገ የሚለውን አይተን ነበረ። ዛሬ ደግሞ ፓርት 2 ቪዲዮአችን ደግሞ ስለ ታይፕስ ኦፍ ሴልስ የምናየው ይሆናል ማለት ነው። ታይፕስ ኦፍ ሴልስ የምናወራ ይሆናል። በዚህ ቶፒክ ላይ እንግዲህ ስለ ታይፕስ ኦፍ ሴልስ ስናወራ በዋናነት በሁለት ካታጎሪ እንከፍላለን ሴልን። አንደኛ በነምበር ኦፍ ሴልስ፣ ሁለተኛ ደግሞ በምንድነው ማለት ነው። አንደኛው በነምበር ኦፍ ሴልስ እንከፍላለን፣ ሁለተኛው ደግሞ በመምብሬን ባውንድድ ኒኩለስ በዛ እንከፍላለን ማለት ነው። እንግዲህ በነምበር ኦፍ ሴልስ ስንከፍል ምንድነው ዩኒሴሉላር ኤንድ መልቲሴሉላር ብለን እንከፍላቸዋለን። ዩኒሴሉላር ኤንድ መልቲሴሉላር። በመምብሬን ባውንድድ ከሆነ ደግሞ ፕሮካሪዮቲክ ኤንድ ኢዩካሪዮቲክ ሴል ብለን እንከፍላለን ማለት ነው። ሶ አሁን ዲቴል የምናየው እነዚህ ሁለቱ ነው። እንግዲህ ዩኒሴሉላር ኦርጋኒዝም፣ መልቲሴሉላር ኦርጋኒዝም የሚሉትን ሞር ዲቴል ሊዮርጊላ ስንማር ቆይተናል። ከ8ኛ ክፍል ጀምሮ ኦሬዲ እዛ አካባቢ ስንማር ከ7-8ኛ ክፍል ስትንማር ቆይተን መጥተናል። ዩኒሴሉላር ኦርጋኒዝሞች ማን ናቸው፣ መልቲሴሉላር ኦርጋኒዝሞች ማን ናቸው የሚለውን እንግዲህ በመልቲሴሉላር ኦርጋኒዝም ስር የሚመደቡት ፕላንት ኤንድ አኒማል ሴሎች እነዚህ መልቲሴሉላር ይባላሉ። ከእንደገና ደግሞ በዩኒሴሉላር የሚመደቡት ደግሞ እንደ አሜባ እና የመሳሰሉት ሴሎች በዩኒሴሉላር ወይም ደግሞ ሲንግል ሴል ያላቸው ተብሎ ይከፈላሉ ማለት ነው። አሁን እንግዲህ ምንከፍለው እንግዲህ እንደነገርኳችሁ በመምብሬን ባውንድድ ኦፍ ኒኩለስ ስንከፍላችሁ ፕሮካሪዮቲክ ኤንድ ኢዩካሪዮቲክ ነው ብለናል አይደለ? ፕሮካሪዮቲክ ሴልስ the word prokaryote comes from what? the Greek word. ይሄኛው ፕሮካሪዮት የሚለው ቃል የመጣው የፕሮካሪዮት የሚለው ቃል የመጣው ከየት ነው? comes from Greek words pro and what meaning pro and cairo. ፕሮ እና ካይሮ ከሚለው ከግሪክ ወርድ የመጣ ነው። ፕሮ ኤንድ ካይሮ ከሚለው ከግሪክ ወርድ የመጣ ነው። ሶ ፕሮ ማለት ምን ማለት ነው? ፕሮ ሚኒንግ ዋ ቢፎር ፕሪሚቲቭ ማለት ነው። ኦር ቢፎር ማለት ነው። ኦር አብሰንስ ማለት ነው። አለመኖር ማለት ነው። ወይም ደግሞ ቀድመ እንደ ማለት ነው። ፕሮ ማለት ነው። ቀድመ ማለት ነው። ካይሮ የምንለው ደግሞ ዋት ኒኩለስ ማለት ነው። ካይሮ ሚንስ ዋት ኒኩለስ ማለታችን ነው። ካይሮ ስንል ኒኩለስ ማለታችን ነው። ሶ primitive nucleus ማለት ነው prokaryotes ማለት። Therefore prokaryotic cell are what? A cell lacking of a membrane bounded nucleus. ሴሎች ናቸው። ፕሮካሪዮት ሴል የምላቸው አንዱ የሴል አይነት ሆነው ምንድነው lacking of what? membrane bounded nucleus. membrane bounded የሆነ ኒውክለስ የላቸውም። membrane bounded የሆነ ኒውክለስ የላቸውም or membrane bounded organelles የላቸውም ማለት ነው። ኒውክለስ ብቻ አይደለም የተለያዩ membrane bounded የሆኑ ኒውክለሶች አሉ። በዩካሪዮት ላይ በደንብ ዲቴል እናየዋለን። እና እነዛ የሌላቸው ናቸው ምን የሚባሉት ማለት ነው? ፕሮካሪዮቲክ የሚባሉት ማለት ነው። ለምሳሌ ያክል ባክቴሪያ፣ ብሉ ግሪን አልጌ፣ ስፖሮንቺስ የሚባሉት አሁን ለምሳሌ እዚህ ጋር ባክቴሪያ ስንል ምንድነው በዋናነት ፕሮካሪዮት ሲነሳ ባክቴሪያ ነው በዋናነት የምናነሳው ማለት ነው። ምክንያቱም ይሄ ብሉ ግሪን አልጌ የምንለው እሱ ምንድነው ባክቴሪያ ሆኖ እንደውም ኦክሲጅን ለመጀመሪያ ጊዜ በኤቮሉሽን ፕሮሰስ ለመጀመሪያ ጊዜ ምድር ላይ የኦክሲጅን መገኘት ዋና ምክንያት ማን ነው ተብሎ ይታሰባል ማለት ነው? ብሉ ግሪን አልጌ ወይም ደግሞ ሲያኖ ባክቴሪያ ይባላል። ይሄኛው ሲያኖ ባክቴሪያ ይባላል እና ለመጀመሪያ ጊዜ መገኘት ሲያኖ ባክቴሪያ። ስለዚህ እነዚህ የመሳሰሉት ምንድናቸው? ፕሮካሪዮት ናቸው። መምብሬን ባውንድድ አላቸው። ትሩ ኒውክሌስ የላቸውም ማለት ነው። መምብሬን ባውንድድ የሆነ ኒውክሌስ የላቸውም። ፕሮካሪዮቲክ ሴልስ were what? Probably the first from the form of life in the earth. እንግዲህ በኢቮሉሽን ፕሮሰስ እንደነገርኳችሁ እነዚህ ፕሮካሪዮት ሴሎች ምንድናቸው? the first life on earth በምድር ላይ የመጀመሪያ የሆኑ ላይፎች ናቸው ተብሎ ይታሰባል። በኢቮሉሽን ፕሮሰስ እንደነገርኳችሁ በኢቮሉሽነሪ ኢማጂኔሽን ማለት ነው። ስለዚህ እንደነገርኳችሁ እንደ ሲያኖ ባክቴሪያ ያልነው ላይ ቅድም እዚህ ጋር ሲያኖ ባክቴሪያ ያልነው እንግዲህ ብሉ ግሪን አልጌ ያልነው ማለት ነው። ምንድነው ለመጀመሪያ ጊዜ ኦክሲጅን በሌለበት ኦክሲጅን እንዲኖር ኦክሲጅን ለመጀመሪያ ጊዜ የፈጠረው ማን ነው? ሲያኖ ባክቴሪያ ነው። ሲያኖ ባክቴሪያ ወይም ደግሞ ብሉ ግሪን አልጌ ነው። ሶ የመጀመሪያ ህይወት እዚህ ምድር ላይ ህይወት የተፈጠረው ህይወት እነዚህዎች ናቸው ፕሮካሪዮቶች ናቸው ተብሎ ነው የሚታሰበው። Prokaryote cells refers to a bacterial cell where the hereditary material called DNA is not enclosed in the membrane and there is no internal structure like nucleus. እነዚህ ፕሮካሪዮቲክ ሴሎች refers what? A bacterial cell where
they were the heredity material። ይሄ heredity material ማለት የሄሪዲቲ ወይም ደግሞ የጂን ወይም ደግሞ የአንድ ሄሪዲቲ ማቴሪያል ዲኤንኤ ማለት ነው። በምን ኢንክሎዝ ዳደረገ? በመምብሬን አልተከበበም ነው። በመምብሬን አልተከበበም ዲኤንኤው። ኤንድ ኢንቱ ዋት ኢንተርናል ስትራክቸር ላይክ ኒውክለስ ኢንተርናል ስትራክቸር ኦፍ ኒውክለስ የለውም። ኦር ደግሞ ምንድነው ማለት ነው? እንግዲህ ኒውክለስ እንደምናውቀው ኦል ሴንትራል አክቲቪቲ ኦፍ ዘ ሴል የሚቆጣጠር ነው። ያ ነገር የላቸውም ማለት ያ ነገር የላቸውም ማን ፕሮካሪዮቶች። ኦልሶ ኢት ላክስ አዘር ኢንተርሴሉላር ሴልስ ኦርጋኔልስ ምንድነው? ሌሎች ይሄ ኒውክለስ ብቻ አይደለም የሌላቸው የተለያዩ ኦርጋኔሎችም ኢንተርናል ኦርጋኔሎችም የላቸው ማለት እነዚህ ፕሮካሪዮት ሴሎች ኒውክለስ ብቻ አይደለም የሚጎላቸው የተለያየ ኦርጋኔል በውስጥ ያለውን ኦርጋኔል የሌላቸውም ማለት ነው። አብሰንስ ኦፍ ኢንተርሴሉላር ኦርጋኔልስ ኢንዲኬትስ ፕሪሚቲቭ ኔቸር ኦፍ ፕሮካሪዮቲክ ፕሪሚቲቭ ኔቸር መኖራቸው ነው። ፕሪሚቲቭ ናቸው። ምንድነው ይሄኛው አብሰንስ ኦፍ የተለያዩ የውስጥ ያሉት ኦርጋኒዝም አለመኖር ፕሪሚቲቭ ኦፍ ፕሮካሪዮት መሆናቸውን ያሳየናል ለሚለው ፕሮካሪዮት መሆናቸውን ያሳየናል። ፕሮካሪዮትስ is what the term given to the organisms without true nucleus። እንግዲህ ፕሮካሪዮትስ የሚለው ተርም የተሰጣቸው ምንድነው? ኦርጋኒዝሞቹ አለምንም ትሩ ኒውክለስ ወይም እውነተኛ ኒውክለስ ሳይኖራቸው ስለቀረ ነው። ወይም ደግሞ ኒውክለስ እውነተኛው ኒውክለስ ስለሌላቸው ምን ተባሉ ማለት ፕሮካሪዮትስ የሚል ስም ተሰጣቸው። ፕሮካሪዮትስ is what primitive means primitive karyote means what nucleus therefore primitive nucleus ወይም ደግሞ absence of nucleus ያላቸው የሌላቸው ኒውክለስ የሌላቸው ወይም ደግሞ absent የኒውክለስ በውስጣቸው የሌላቸው ኦርጋኒዝሞች ናቸው ማለት ነው። ኦኬ እንዲቴል አየን አይደለ? ፕሮካሪዮትስ ምንድነው የሚለውን next one is what the second one is eukaryotic cells the second one is eukaryotic cells eukaryotic cells እነዚህ ሴሎች ልክ እነዚህ ሴሎች ልክ እንደ ማልበላቸው ልክ እንደ ፕሮካሪዮቲክ ሁሉ ከግሪክ ወርድ ነው የመጡት ሁለት ሁሉ ማለት ነው። ከግሪክ ወርድ ነው የመጡት። eukaryotic cell eu means what good or true or well ማለት ነው። eu የምትለዋ ቃል ምንን ትወክላለች? ጉድ የምትለዋን ትወክላለች ወይም ደግሞ will የምትለዋን ትወክላለች ወይም ደግሞ true የምትለዋን ትወክላለች እውነተኛ። ስለዚህ እነዚህ eukaryotic ሴሎች ምንድናቸው? እውነተኛ ኒውክለስ ያለው እውነተኛ የሆነ membrane bounded የሆነ ኒውክለስ ያላቸው ናቸው ማለት ነው። ያላቸው ናቸው therefore are the cell organized by membrane bound nucleus and other organelles። እንግዲህ ከነዛ ከፕሮካሪዮቲክ ሴሎች የሚለያቸው ነገር ምንድነው? ሴሎቹ characterized by what membrane bound nucleus አላቸው central part of a nucleus cell therefore central bound membrane bounded ነው ያ ኒውክለሱ በመምብሬን የተከበበ ኒውክለስ አላቸው። እንደገና ደግሞ other organelles አላቸው ደግሞ ሌላ በመምብሬን የተከበቡ ኦርጋኔሎች አላቸው። ለምሳሌ ያክል ፕላንት ሴል ቅድም ያልኳቸው ፕላንት ፍሮም አልጌ some of them እና እንግዲህ ከአልጌዎች ከፕላንት ሴሎች ካየን ምንድነው አልጌዎችን to angiosperms and animal from protozoa to animals እነዚህ ሁሉ ምንድናቸው? እነዚህ membrane bounded የሆኑ ኒውክለስ ያላቸውና membrane bounded የሆኑ ኦርጋኔል ያላቸው ኦርጋኒዝሞች ናቸው ማለት ነው። The cell of other multicultural organisms like plants, animals and fungi እንግዲህ እዚህ ሌላው multicultural ወይም ደግሞ multicellular organism የምንላቸው like ቅድም እንደነገርኳችሁ plants, animals and fungi have what a membrane bounded nucleus እነዚህ multicellular organism የምንላቸው እንደነ ፕላንት ያሉ እንደነ ፕላንት ሴል ያሉ እንደነ አኒማል ሴል ያሉ እናም እንደ ፈንጋይ ያሉ ሴሎች ምን አላቸው ማለት ነው? membrane bounded የሆነ ኦርጋኔሎች አላቸው ማለት ነው። membrane bounded የሆነ ኦርጋኔል አላቸው have a membrane bounded nucleus አላቸው ማለት ነው። እንዳም ደግሞ membrane bounded የሆነም ኦርጋኔል በውስጣቸው አላቸው ማለት ነው። ኦኬ ለምሳሌ ይሄ አኒማል ሴል ከሆነ ምንድነው? ኒውክለስ አለ። ሴሉ ለራሱ ምንድነው? membrane bounded ነው። membrane bounded በመምብሬን የተከበበ ነው። እንደገና ደግሞ central part of the
ዘ ሴል ናውን አስ ኒውክለስ አለ። ከእንደገና የኒውክለስ ሜምብሬን ባውንድ ነው የተከበበው ሜምብሬን። ሌላ ኦርጋኒዝሞች አሉ እዚህ ጋር እነዚህ ሳይቶፕላዝም አለ እንደ የመሳሰሉት እንደነ ጎልጂ አፓራተስ የመሳሰሉት እዚህ ጋር ያሉት ደግሞ እዚህ ጋር ያሉ ኦርጋኒዞች የተወሰኑት እንደነ ማይቶኮንድሪያ እንደነ ክሎሮፕላስት ያሉት ምንድናቸው? ሜምብሬን ባውንድ ናቸው ማለት ነው። ሜምብሬን ባውንድ ናቸው። ዴርፎር እነዚህ እንደነ አኒማል እንደነ ፈንጋይ እና እንደነ ፕላንት ሴል ያሉት ምንድን ናቸው? ሜምብሬን ባውንድድ የሆነ ኒውክለስ አላቸው ማለት ነው። ቀደም እንግዲህ the hereditary material DNA is present with this nucleus ምንድነው? hereditary material አላቸው። it is lack of material እንዲህ ወደ ኋላ ከተመለከትን ደግሞ እንደኔ ፕሮ ካሮቶች lack of what? lack of DNA ምን የላቸውም? ዲኤንኤ የላቸውም። በማቴሪያላቸው ላይ ዲኤንኤ የላቸውም። ነገር ግን እነዚህ ዩካሪዮቲክ ሴሎች ምን አላቸው? ዲኤንኤ ማምብራን አላቸው። እንግዲህ ቅድም እንደነገርኳችሁ ሴንትራል ፓርት ኦፍ ዘ ሴል አለ that is known as nucleus and the nucleus ደግሞ ዲኤንኤ አለ። ማን አለ? ክሮሞዞም አለ። ክሮሞዞም ውስጥ ዲኤንኤ አለ። therefore እነዚህ አላቸው ጄኔቲክ ማቴሪያል አላቸው። ሌላው the cytoplasm contains a number of membrane bounded እንግዲህ ቅድም እንደነገርኳችሁ ይሄ ሴል ነው ብንል አኒማል ሴል ብንል ኖርማሊ አኒማል ሴል ምንድን ነው? ራውንድ ሼፕ ነው አይደለ? የፕለስ ነው ሼፕ ራውንድ ሼፕ ነው ያለው። አኒማል ሴል ፕላንት ሴል ደግሞ ሬክታንጉላር ሼፕ ነው ያለው። therefore ይሄኛው ሬክታንጉላር እንዲኖረው በኋላ ወደፊት ዲቴል እናየዋለን። ሼፕ እንዲኖር ሬክታንጉላር ሼፕ እንዲኖር የረዳው ምንድነው? ሴል ዎል የሚባል ለአኒማሎች የሌለ ኦርጋኔል አለው። ዴርፎር ስለዚህ ዲቴል እናያለን። ወደዚህ ስንመለስ ወደ ፕላንት ወደ አኒማል ሴል ስንመለስ ሴሉ አለ። ከእንደገና ሴንትራል ፓርት ኦፍ ዘ ሴል አለ። እንደገና the large number of the cell የሴሉ አብዛኛውን ክፍል ያዙ ደግሞ ሳይቶፕላዝም የተባለ ፍሉድ ፖርሽን አለ። ሳይቶፕላዝም የተባለ ምን አለ? ፍሉድ ፖርሽን አለ። ሳይቶፕላዝም የተባለ ፍሉድ ፖርሽን አለ። እዚህ ላይ የተለያዩ ነምበር ኦፍ ኦርጋኔሎች አሉ። በጣም ብዛት ያላቸው ኦርጋኔሎች ነው በውስጡ የያዙት ሳይቶፕላዝም። ሞር ዲቴል እናየዋለን እና ነምበር ኦፍ ኦርጋኔሎችን በውስጡ ይዟል ማለት ነው። ማን? ሳይቶፕላዝም። then the hereditary material ብለናል። the cytoplasm contains what? a number of membrane bounded organelle በውስጡ አለ። እነማንን? እንደነ ኒውክለስ እንደነ ማይቶኮንድሪያን ይዞ ሳይቶፕላዝምን ይዞ የመሳሰሉት መምብሬን ባውንድድ የሆኑ በሌላ መምብሬን የተከበቡ ምኖች አሉ ማለት ኦርጋኔሎች አሉ ማለት ነው። ላይክ ቅድም እንደነገርኳችሁ ማይቶኮንድሪያ it is energy it is ምን ይባላል? ፓወር ሃውስ የሚባሉ ማለት ነው። እና ክሎሮፕላስት የመሳሰሉት ምንድን ናቸው? እነዚህ በውስጣቸው መምብሬን ባውንድድ ናቸው። there are a number of membranous organelles ሌላው ደግሞ በብዛት ያላቸው ደግሞ በመምብሬን ያልተከበቡ ኦርጋኔሎችም ይገኛሉ። መሀል ላይ እንደነ ሴንትሮል የመሳሰሉት ራይቦዞም የመሳሰሉት ምንድን ናቸው? እነዚህ ደግሞ መምብሬን ባውንድድ ያልሆኑ ኦርጋኔሎች እዛው ሳይቶፕላዝም ውስጥም ይገኛሉ። እዛው ሳይቶፕላዝም ውስጥም ይገኛሉ ማለት ነው። ሌላው each organelle performs what? specific function እያንዳንዱ ኦርጋኔል ሞር ዲቴል እናያለን ይሄንን ነገር። እያንዳንዱ ኦርጋኔል ምንድነው? የራሱ ሆነ ስፔሲፊክ ሆነ ራሱ ብቻ የሚሰራው የሆነ ስራ አለው ማለት ነው። ራሱ ብቻ የሚሰራ የሆነ እያንዳንዱ የሴሉ ኦርጋኔል ከሳይቶፕላዝም ጀምሮ እስከ ኒውክለስ ውስጥ እስካሉ ድረስ ምንድነው? የራሳቸው የሆነ ወርክ ስፔሲፊክ የሆነ ፈንክሽን አላቸው። ሞር ዲቴል እናያቸዋለን። for the sake of decision organelles in the typical or generalized eukaryotic cell may be categorized into four main parts እነዚህ የዩካሪዮቲክ ሴሎችን የዩካሪዮቲክ ሴል ኦርጋኔሎችን በምን እንከፍላችን? በፎር ሜን ፓርትስ እንከፍላቸዋለን። እነዚህ ፎር ሜን ፓርትሶች ደግሞ የራሳቸውን ኦርጋኔል በውስጣቸው አላቸው ማለት ነው። the first one is what? cell wall. This is the first one, cell wall. The second, third, fourth. The first one is cell wall. Cell wall means what? In plant cell outer cover ነው።
እንደ አውተር ከቨር የሚያገለግል ነው። በማን ላይ? በፕላንት ሴሎች ላይ እንደ አውተር ከቨር። ነገር ግን ይሄኛው ሴል ወል የምንለው የሚሰራው ከየት ነው? ከሴሉሎስ ላይክ ስታርች አሁን ዩኒቱ ላይ እንዳየ ነው ማለት ነው። ከሴሉሎስ ነው የሚሰራው። ሴል ወል አለ አንደኛው ዲቴል እናያለን። ሌላው ሴል መምብሬን እንግዲህ እዚህ ጋር የኢዩካሪዮቲክ ልዩነት እዚህ ጋር ሴል መምብሬን የላቸው፣ መምብሬን ባውንድድ አይደሉም። ይሄ ይጎላቸዋል። ሌላው ሳይቶፕላዝም ነምበር ኦፍ ኦርጋን ያላቸው በውስጡ ነምበር ኦፍ ስፔሲፊክ ኦርጋን በውስጣቸው ስፔሲፊክ ፈንክሽን የሚሰሩ ኦርጋኖች በውስጡ ይዟል። ሌላው ኒውክለስ አብዛኛው ጊዜ ኒውክለስ ምንድነው? የሴሉን ኢንተርናል ሆነ ኤክስተርናል አክቲቪቲን ኮንትሮል የሚያደርገው ማን ነው? ኒውክለስ ነው። እንደገና ደግሞ የሴል ህይወት ቀጣይነት ማለትም የዘር ምትክ መተካት የሚወስነው በማን ነው? በኒውክለስ ነው። ምክንያቱም ዲኤንኤ እዛው ስለሚመረት ጄኔቲክ ማቴሪያል ኦፍ the organism እዛው ስለሚመረት let's see one by one. It is 4 main groups. The first one is the cell wall የመጀመሪያ ግሩፕ ማለት ነው። ከካሪዮቲክስ የመጀመሪያ ግሩፕ ሴል ወልን እናያለን። Okay, cell wall. The cell wall is what? The outer thick cellulose. ቅድም እንደነገርኳቸው outer thick ማለት ውጭኛው ቀጭን የሆነ cell wall around the cell membrane of the plant cell. ፕላንት ሴል ይሄ ቢሆን ማለት ነው ዙሪያውን የከበበው ሴል ወሉ ቀጭንና ከማን የሚሰራ? ከሴሉሎስ የሚሰራ ማለት ነው። ቀጭንና በጣም ቀጭን የሆነ የፕላንት ሴሎችን አውተር ከቨር የሸፈነ ማለት ነው። ማን? ሴል ወል it's made from cellulose። ስለዚህ ነው ሴል ወል የምንለው። it contains what? process called plasmodesmata that facilitated free passage of the material in and out of the cell። አሁን እዚህ ጋር ምንም ፖርስ ማለት ነው። እነዚህ ፖር ማለት ብናይ ነገር ማለት አይደለ? ፖር ማለት ብናይ ነገር so it contains ፖር ነገር ይዟል። called what? ፕላስሞዴስታ የተባለን ፖር ይዟል። ይህ ፕላስሞዴስታ የተባለ ፖር that facilitates free passage of material and in and out ወደ ውስጥ የሚገባንና የሚወጣን ማቴሪያል ፋሲሊቴት ያደርጋል ማለት ነው። therefore ወደ ውስጥ የሚገባ ማንኛውም ሰብስታንስ ዋተር ይሁን የመሳሰሉ ሰብስታንሶች ኢንኦርጋኒክ እና ኦርጋኒክ ሰብስታንስ ይሁን ከሴል ውስጥ የሚወጣውንና የሚገባውን ምን ያደርጋል? ፋሲሊቴት ያደርጋል ማለት ነው። ማን ፕላስሞዴስታ የተባለ ስፖር ማለት ነው። ፖርስ ማለት ነው። ፕላስሞዴስታ የተባለ ፖርስ የሚገባውንና የሚወጣን the passage of material in and out የሚሆነውን ፋሲሊቴት ያደርጋል ማለት ነው። therefore the cell wall is known as the outer cover of the plant cell. It gives what? Strength and what? Rigidity to the cell and also acts as a primitive structure. ቀደም እንደነገርኳችሁ it gives ምን ይሰጠናል አለ? strength ሴሉ strength እንዲኖረው like ይሄ ለምሳሌ ይሄ ፕላንት ሴል ሬክታንጉላር ሼፕ እንዲይዝ ያደረገው ማን ነው? ሴል ወል ነው። ሪጂድ እንዲኖረው ስቴብል እንዲሆን ማለት ነው። ሌላው ስትሬንግዝ እንዲኖረው ሴሉ ጥንካሬ እንዲኖረው ምንድን እንዲኖረው? ስትሬንግዝ ወይም ደግሞ ጥንካሬ እንዲኖረው ማለት ነው። ሌላው ምንድነው? the cell also acts what? a primitive structure እንዲኖረው ያገለግላል ማለት ነው። ሴል ወል የምንለው it is very 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 important organelle to the cell or to the plant cell. therefore the cell wall የምንለው ያንን ነው። the other organelle is what? cell membrane or plasma membrane or plasma lemma ይባላል። ይህ ሴል membrane ምንድነው? made up of what? a double layer lipoprotein and phospholipid with a protein molecule embedded in it. እንግዲህ በባለፈው ክፍለ ጊዜያችን ላይ የዩኒቱ ሪቪው ስንሰራ ምንድነው ከማይክሮሞሊኩሎች ውስጥ ፕሮቲንን or
ምንን ፕላዝማ ሜምብሬን ለመስራት የሚያገለግሉት እነማን ናቸው ተብለው በተጠየቀው ጥያቄ ላይ እንደሰራ ነው ከሆነ ፕሮቲንና ሊፒድ ብለን መልሰናል። The cell membrane or plasma membrane is what? Also called what? A phospholipid bilayer. A phospholipid bilayer. So ይሄ ሀሳብ እንደዛ ነው የሚለን the double layer of a lipoprotein. Lipo means what? Lipid. Lipid, it is lipid, and protein means what? It is the combination of what? Two organic molecule or the two micromolecule or the two biomolecules. ሶ የነዚህ ሁለቱ ኮምቢኔሽን ነው ማን የሚሰራው ፕላዝማ ሜምብሬን ኦር ፕላዝማ ሌማ የሚሰራው ከነዚህ ሁለቱ ማለት የነዚህ ሁለቱ ሪሌሽን ነው። the plasma membrane is what? the phospholipid bilayer ስለዚህ ኢትስ ኢላስቲክ ነው ተለጣጭ ነው ፕሮስ ኤንድ ዋት selectively permeable ነው። አሁን እዚህ ጋር selectively permeable የምንለው ምንድን ነው? ሰሚ ፐርማብል ማለት የሚፈቅደው በተወሰነ መንገድ ነው ማለት እንደነ ሴል ወሎች እንዲወጡ በቀላሉ አይፈቅድም። የሚገባው ነገር ያጠራል። ለሴሉ ጥቅም አለው ጥቅም የለውም የሚገባው ነገር። እንደገና ደግሞ የሚወጣው ነገር ይሄ ነገር ቢወጣ ሴሉ ጉዳት አለው የለውም። that is called what selective permeable የሆነበት ያ ምክንያት ነው። ሴሌክት አድርጎ ነው የሚያስገባው የሚያወጣው። it is what selectively permeable and semi permeable ነው። ቅድም ሴሌክቲቭ ያልነው ማለት ነው። membranous cover of the cell እንግዲህ ቅድም ነገርኳችሁ የአኒማል ሴሎች ላይ እንደነ outer cover ነው። ነገር ግን እንደነ ፕላንት ሴሎች ላይ ምንድነው? ፕላንት ሴሎች ላይ additional outer cover ነው። ለምሳሌ ፕላንት ሴል ላይ ምንድነው? አውተሩ ነው አይደለ? ከሱ በታች ነው ሌሎቹ አሉት። ሴሉን አጠቃላይ ሸፈኑ ነው። ነገር ግን ፕላዝማ በአኒማል ሴሎች ላይ ምንድነው? እንደ ሁለተኛ ኦርጋኔል ነው። እንደ ሁለተኛ አውተር ከቨር ነው የሚያገለግለው። that is cell wall and it is cell membrane ስለዚህ እንደ አዲሽናል አውተር ከቨር ነው የሚያገለግለው። ለምሳሌ እዚህ ጋር ሴሌክቲቭ ፐርሜብል የሚለው ፕላንት ሴል ላይ እንደሚሰራ ንገራችሁ። ፕላንት ሴል ላይ ሴል ዎል ማለትም ሴል ዎል ምንድነው? ሴሌክቲቭሊ ማንኛውም ነገር አይመርጥም ያስገባል ሰብስታንሶችን። ነገር ግን ወደ ውስጥ ሴል ውስጥ ከመግባቱ በፊት ኢንተርናል ስትራክቸር ኦፍ ሴል ውስጥ ያ ሰብስታንስ ከመግባቱ በፊት ይጠራል። በማን? በሴል መምብሬን ይጠራል። ፕላዝማ መምብሬን ይጠራል። ይህ የሚገባው ነገር ለሴሉ ጥቅም አለው የለውም? ለሴሉ ጥቅም አለው ወይስ የለውም የሚለው ነገር አጣርቶ የሚያስገባል። therefore እንደ ፕላንት ሴሎች ላይ እንደ አዲሽናል አውተር ከቨር ነው። እንደ አኒማል ሴሎች ላይ ደግሞ ፕላንት ሌክ ኦፍ ሴል ዎል ያላቸው ላይ ደግሞ እንደ አውተር ሞስት ከቨር ነው የሚያገለግለው ማለት እንደ ሞስት አውተር ከቨር ነው የሚያገለግለው ማለት ነው። ሴል ሜምብሬን ኮንትሮልስ a flow of material into out of the cell እንግዲህ እዚህ ጋር ቀደም እንደነገርኳችሁ ሴል ሜምብሬን ምንድነው? ኮንትሮል ይቆጣጠራል። ምን የሚገባውንና የሚወጣውን ፍሎ የሚያደርገው ማቴሪያል የሚገባውና የሚወጣውን ኮንትሮል ያደርጋል። acts at a primitive structure of animal cell ቅድም ልካችሁ እንደ primitive structure of animal cell የሚያገለግለን እሱ ነው ማለት የሚያገለግለን እሱ ነው ማለት ነው። ኦኬ አሁን እዚህ ጋር የምንመለከተው ሴል ሜምብሬን ከኢዩካሪዮቲክ ሊያስብላቸው የተነሳው ነገር ምንድነው? ሴሎቹ በዚህ መከበባቸው ነው። በዚህ ኦርጋኔል መከበባቸው ነው። እንደገና ኢንተርናል ስትራክቸሩ በተጨማሪ ደግሞ ኤክስተርናል ስትራክቸሩ በተጨማሪ ደግሞ ኢንተርናል ስትራክቸሩ ኢንተርናል ኦርጋኔሎቹ በዚህ ሴል ሜምብሬን መከበባቸው ኢዩካሪዮቲክ ሴል ሊያስብለው የቻለው በዚህ ነው ማለት ነው። ኢዩካሪዮቲክ ሴል ሊያስብለው የቻለው በዚህ ነው ማለት ነው። Let's continue. The third one is cytoplasm. It is a huge and a number of organelles found in this organelle. በዚህኛው ኦርጋኔል ውስጥ ምንድነው? በጣም ብዛት ያላቸው ስፔሲፊክ የሆነ ፈንክሽን ያላቸው ሴሎች ያሉት በዚህ ሳይቶፕላዝም ውስጥ ነው። ስፔሲፊክ ፈንክሽን ያላቸው ሴሎች በዚህ ሳይቶፕላዝም ውስጥ ስፔሲፊክ የሆነ ፈንክሽን ያላቸው የራሳቸው የሆነ ፈንክሽን ያላቸው ሴሎች
የሴል ኦርጋኔሎች ያሉበት ነው ሳይቶፕላዝም። it is a huge organelles. Let's see. The cytoplasm refers to what a clear watery liquid what jelly-like substance and organelles contained between the cell membrane and the nucleus membrane. Look it. አሁን እዚህ ጋር ሊኪድ ፖርሽን ነው ይሄኛው። ይሄ ላይክ ይሄኛው ምንድን ነው? ሴል ሜምብሬን ሴል አይደለም ሜምብሬን ነው። ሴል ሜምብሬን ነው። ይሄ ሴል ሜምብሬን ነው። እንደገና ደግሞ የኒኩለስ ሴል ሜምብሬን አለ እዚህ ጋር የኒኩለስ ሴል ሜምብሬን አለ። ከዛሳ ይሄ ምንድነው? ፕሉድ ፖርሽኑ ነው። ከዛ በኋላ ነምበር ኦፍ ኦርጋኒዝ በውስጣቸው አለ ብለናል። ነምበር ኦፍ ኦርጋኒዝ በውስጣቸው አለ። ይሄኛው ሀሳብ ምንድነው የሚለን? the cell membrane it's substance organelles combined between what it's contained between the cell membrane and the nuclear membrane የሚገኘው ቤት ነው አለን። በዚህ በሴል መምብሬኑና በሴል በአውተር ሞስት ከቨሩና በኒኩለስ መምብሬኑ መካከል ነው የሚገኘው። በኒኩለስ መምብሬኑ መካከል ነው የሚገኘው። ስለዚህ ይሄ ፍሉድ ፖርሽኑ ነው። ይሄ ፍሉድ ፖርሽኑ ነው። በማንና በማን የሚገኝ ነው? በሴል መምብሬን ወይም ፕላዝማ መምብሬኑና በሴል ፕላዝማ መምብሬኑና በኒኩለር ኦር በኒኩለስ መምብሬን መካከል የሚገኝ ፍሉድ ፖርሽን ነው። በውስጡ ደግሞ ነምበር ኦፍ ኦርጋኔል በውስጡ የያዘ ነው ማለት ነው። ነምበር ኦፍ ኦርጋኔልን በውስጡ የያዘ ነው። therefore it is cytoplasm። እንግዲህ እዚህ ጋር ሳይቶፕላዝምን ኖርማሊ ሜቢ divided into two parts ሁለት ፓርቶች እንከፍላቸዋለን። that means cytoplasmic matrix and the various cytoplasmic organelles ብለን ይህ ማለት ምን ማለት ነው? የቅድም ምሳሌ እንድገመው። ሴል መምብሬን አለ፣ ኒኩለስ መምብሬን አለ። therefore it is fluid portion, plasma membrane. We say that it is what it is እነዚህ ሰማያዊ ነጥቦች እንደምን ትወስዳላችሁ? እንደ ኦርጋኔል ትወስዳላችሁ። እነዚህን ደግሞ ነጩን ፓርት ኦር በከለር ላድርግላችሁ። ሶሪ አንዴ በከለር ላድርግላችሁ። እነዚህን ቢጫ ቢጫዎቹን ደግሞ እንደምን ትወስዳላችሁ ማለት ነው? እንደ ፍሉድ ማትሪክስ ትወስዳላችሁ። ይሄ ቢጫ ቢጫው ፍሉድ ማትሪክስ እንግዲህ ሁለት ፓርቶች ናቸው አሉ ብለናል። ፍሉድ ማትሪክስ እና ምን አለ? ፍሉድ ማትሪክስ ኤንድ ኦርጋኔል። therefore ይሄኛው ምንድነው የሚለን may be divided into two parts. that means cytoplasmic matrix, it is cytoplasmic በብጫ ያቀለምኩት ማለት ነው, and the various cytoplasmic organelles አለ በውስጡ። በእነዚህ ሁለቱ ይከፈላል። let me ሁለቱንም አንድ በአንድ እናያቸዋለን። አንድ በአንድ እናያቸዋለን። ኦኬ አንድ በአንድ እናያቸዋለን። let me ስለዚህ አሁን እዚህ ጋር የመጀመሪያው ማንን እናያለን? cytoplasmic matrix or a fluid matrix of the cytoplasm። እዚህ ጋር fluid matrix ምንድነው? ወይም ደግሞ cytoplasmic matrix የምንለው it was a translucent homogeneous liquid that fill the space between the cell membrane and the nucleus። እዚህ ጋር ምንድነው የሚለን? cytoplasmic matrix የምንለው ምንድነው? ትራንስሉየንት ነው፣ ሆሞጂኒየስ ነው፣ ሌላ ሚክስቸር የለውም። የሆነ ውህዱ ሆሞጂኒየስ ነው፣ መለየት የማይቻል ነው። ለት ሆሞጂኒየስ እና ሄትሮጂኒየስ ኮንሰፕቹዋሊ ለማወቅ ያክል ለምሳሌ ሁለት መቀላቀል የማይችሉ ነገራቶች ለምሳሌ ማንን እንውሰድ? ኦይል ኤንድ ዋተር። አንድ ውሃ እዚህ ብናስቀምጥና እዚህ ጋር ዘይት ብናስቀምጥ እኩል ዴንሲቲ ያላቸውን ዋተር ኤንድ ኦይል ብናስቀምጥ ከዛ በኋላ እነዚህን ብንቀላቅል ዋተሩ ምንድነው? ከስር ነው የሚሆነው። it is what high density than what oil high density than oil። ስለዚህ አሁን እዚህ ጋር ይሄ ዋተር ነው፣
ይሄ ደግሞ ምንድን ነው? ኦይል ነው። it is less dense than water ከውሃው አንጻር ምን ስለሆነ የተንሳፈፈው እንላለን? less density አነስተኛ ሆነ ዴንሲቲ ስላለው ነው። it is type of reaction or it is type of reaction is called what? in type of mixture is called heterogeneous because what? it is two phase እንደምታዩት ሁለት ፌዝ ነው። ውሃው ለብቻ ነው፣ ምኑ ለብቻ ነው? ውሃው ለብቻ እንዲሁም ደግሞ ምኑ ለብቻ ነው ማለት ነው? ዘይቱም ለብቻ ነው። therefore እንደዚህ አይነት ሚክስቸሮች ምን እንላለን? ሄትሮጂኒየስ ሚክስቸር እንላቸዋለን። ሄትሮጂኒየስ ሚክስቸር እንላቸዋለን። ሄትሮጂኒየስ ሚክስቸር እንላቸዋለን። ሌት እዚህ ጋር ደግሞ ከእንደገና እዚህ ጋር ዋተር እንውሰድ። እዚህ ጋር ደግሞ ሳልት እንውሰድ። ሁለቱም ብንቀላቅላቸው ምንድን ነው? ሁለቱም ብንቀላቅላቸው ምንድን ነው? at the same time ሁለቱም ዲሶስ ይሆናሉ ማለት ነው። ሁለቱም ሚክስቸር ይፈጥራሉ። እንደዚህ አይነት ሪአክሽን ደግሞ ሆሞጂኒየስ ሚክስቸር ይባላል። therefore ይሄኛውን ኮንሴፕት ስትይዙ ምንድን ነው? ሆሞጂኒየስ ሚክስቸር ማለት it is one phase ያለው ሚክስቸር ኦፍ ፍሉይድ ነው ያለው። በምን መካከል የሚገኝ ቅድም እንደነገርኳችሁ በሴል ሜምብሬን እና ወይ ፕላዝማ ሜምብሬን እና በኒውክለስ ሜምብሬን መካከል ያለው ምንድነው? ፍሉይድ ፖርሽኑ ነው ወይም ሆሞጂኒየስ ሚክስቸር ሆኖ የተገኘው ማን ነው ማለት ነው? ሳይቶፕላዝሚክ ማትሪክስ እንለዋለን። ሳይቶፕላዝሚክ ማትሪክስ እንለዋለን። ኦኬ እሺ let's see and what other organic compounds such as carbohydrates, lipids, amino acids or proteins, nucleotides, RNA and DNA, ATP, rate of enzymes are also found in እዚህ ጋር እንግዲህ ሆሞጂኒየስ ነው ስንል ምንድነው? ሌላ ኦርጋኒኮችን በውስጡ ኦርጋኒክ ሆኑ ኮምፓውንዶችን በውስጡ ይዘን እንደማን ያሉት? እንደ ካርቦሃይድሬት፣ እንደማን ያሉት? እንደነ ሊፒድ፣ እንደነ አሚኖ አሲድ፣ እንደ ፕሮቲን፣ ኒውክሊዮታይዶችን አርኤንኤ ኒውክሊዮታይድ ያልናቸው ማለት ነው አርኤንኤ እና ዲኤንኤ እንዲሁም ደግሞ ኤቲፒን ፎስፌት ያልነውን እንግዲህ ኤነርጂ ትራንስፎርሜሽን ካለ ወደዛ ወደፊት እናያለን ስለ ኤቲፒ ሞር ዲቴል እና ኢንዛይም ብዙ ኢንዛይሞችን በውስጡ ይይዛል ማለት ነው። ማን? ይሄ ሳይቶፕላዝሚክ ማትሪክስ የምንለው ኦር ፍሉይድ ማትሪክስ የምንለው ማለት ነው። ስለዚህ በዚህ እናያለን ማለት ነው። ሌላው ሳይቶፕላዝሚክ ኦርጋኔልስ የምንላቸው ነው። ሳይቶፕላዝሚክ contain what? A various organelles with a specific function ምንድን ነው? እነዚህ ሳይቶፕላዝሚክ ኦርጋኔልስ የምንላቸው ቅድም እንግዲህ እንደነገርኳችሁ ፍሉይድ ማትሪክስ አለ። ከእንደገና ደግሞ እዛ ፍሉይድ ማትሪክስ ኦር ሳይቶፕላዝሚክ ማትሪክስ ውስጥ የተለያዩ ሆኖ ኦርጋኔሎች አሉ። የራሳቸውን ስፔሲፊክ የሆነ ፈንክሽን የሚሰሩ ምን ኦርጋኔሎች አሉ ማለት ነው። ማን ላይ ነው የሚገኙት? እነሱ ግን ማን ላይ ነው? ሳይቶፕላዝሚክ ማትሪክስ ውስጥ ነው የሚገኙት ተንሳፈው ማለት ነው። ሶ እነዚህ ዋት ስፔሲፊክ ፈንክሽን ያላቸው የተለያዩ ምኖች አሉ ኦርጋኔሎች አሉ። እንደምን አይነቶች? ለምሳሌ እነዚህ ማትሪክስ የሚገኙትን ምን እንላቸዋለን? ለምሳሌ ለሁለት እንከፍላቸዋለን። ማና ብለን ፕላስዳይስ እና ምን ብለን እንከፍላቸዋለን? ፕላስዳይስ ኤንድ ቫኪዩልስ ብለን እንከፍላቸዋለን። ሌትስ ቢ ሲ ዋን ባይ ዋን። ፕላስታይድስ ምንላቸው are what small bodies found in the plant cell and certain single cell animals። እነዚህ ፕላስታይድስ የምንላቸው ለምሳሌ የእነሱን አይነቶች እንጠቅሳቸዋለን። እነማን? ክሎሮፕላስት፣ ክሮሞፕላስት እና ሊኮፕላስት ብለን እንከፍላቸዋለን። ሞር ዲቴል እናያቸዋለን። እነዚህ ፕላንት ሴል ውስጥ ያሉት ስሞል ቦዲ የሆኑ ቦዲዎች ናቸው። ስሞል የሆኑ ምንድን ናቸው? ቦዲዎች ናቸው። ስሞል የሆኑ ቦዲዎች ናቸው እና ሲንግል ሴሎች ላይ እና አኒማል ሴሎች ላይ የተወሰኑ አኒማል ሴሎች ላይ ሲንግል ሴሎች ላይ የሚገኙ የሆኑ ስሞል ቦዲዎች ናቸው። እነዚህ ፕላስታይድስ የምንላቸው ማለት ነው። the three kinds of plastids are found in plant cell ሶስት አሉ። እነዚህም በቀላሉ
ክሮሞፕላስት እና ሊኮፕላስት ብለን እንከፍላቸዋለን ለሶስት። እነዚህን ፕላስታይድሶች ማለት ነው። ሶ የመጀመሪያው ማን ነው? ክሎሮፕላስት contains what? The green pigment። ምንድነው የሚይዘው? green pigment ነው የሚይዘው ክሎሮፕላስት። contains what? contains the green pigment አረንጓዴ የሆነ ፒግመንት ይዛል። that involve what? the photosynthesis ለፎቶሲንቴሲስ የሚያገለግለውን green pigment በውስጡ የያዘ ነው ክሎሮፕላስት የምንለው። the green pigment ክሎሮፊልን የያዘ ማን ነው? ክሎሮፕላስት ነው። ስለዚህ አኒማሎች ፎቶሲንቴሲስ ሲያከናውኑ ወይም ደግሞ የራሳቸውን ምግብ ሲሰሩ ፎቶሲንቴሲስ ሲያከናውኑ ማን ያስፈልጋቸው? ግሪን ፒግመንት ያስፈልጋቸዋል አይደለ? ሶ ያን ግሪን ፒግመንትን የያዘ ነው ማን? ክሎሮፕላስት የምንለው። within what? the chloroplast envelope are two distinct regions called stoma and grana or thylakoid የምንለው where photosynthetic process takes place። አሁን እዚህ ጋር ስቶማ እና ግራና ኦር ታይላኮይድ የምንላቸው እነዚህ ሞር ላይት ዲፔንደንት ላይ ኢንዲፔንደንት የሆኑት ላይ ኦር በዳይሬክት ሪአክሽን ፕሮሰስ የሚያከናውኑና እንዲሁም ደግሞ በዲሬክሽን ኦር በላይት ሪአክሽን ላይ የሚያከናውኑት እነዚህ ላይ ነው። ማን ላይ? ስቶማ ላይ እና ታይላኮይድ ላይ ኦር ግራና ላይ። ከዛ እነዚህ ሁለት የሆኑ ሪጅኖች አሉ፣ ኢንቨሎፕ የሆኑ ሪጅኖች። እነዚህ ሁለቱ ማን ናቸው? ስቶማ ኤንድ ግራና ኦር ታይላኮይድ የሚላቸው ማለት ነው። ዴርፎር ክሎሮፕላስት ማለት ያ ነው፣ በቃ ሌላ አይደለም። በፕላንት ሴል ውስጥ እና በተወሰኑ ሲንግል ሴል አኒማሎች የሚገኝ ምንድን ነው ብለናል? የሚገኝ የሆነ ስሞል ቦዲ ነው። ያ ደግሞ ምንን ይዟል ማለት ነው? ግሪን ፒግመንት ኦፍ ክሎሮፊልን ይዟል ማለት ነው። ክሎሮፊልን ይዟል። the other one is ክሎሮፕላስት ሌላው ክሮሞፕላስት የምንለው ነው። ክሮሞፕላስት stores what? orange yellow and red pigments። አሁን እዚህ ጋር ለምሳሌ አበቦች የተለያየ ከለር ዲፍረንት ከለር ይኖራቸዋል። የተለያየ የሆነ ሊፍ ይኖራቸዋል። የተለያየ የሆነ የፍራፍሬ ከለር ይኖራቸዋል። ያንን የሚወስነው ማን ነው? አንዱ የፕላስታይድስ አይነት ሆኖ ማን ነው? ክሮሞፕላስት የምንለው ምንን የያዘ በውስጡ? ኦሬንጅን የያዘ የለውን የያዘ ኦሬንጅን የለውን። እንግዲህ እዚህ ጋር ማንን የያዘ ብለናል? እዚህ ጋር ኦሬንጅን ከለርን በውስጡ የያዘ እንዲሁም ደግሞ ብርቱካናማን የያዘ የለው ምን የያዘ ቢጫን የያዘ እንደገና ደግሞ ሬድ ቀይ ፒግመንቶችን በውስጡ የያዘ ነው። አንድ አበባ የተለያየ ከለር የሆነው ዘንዳ በእነዚህ ፒግመንቶች የተወሰነ ነው። ክሮሞፕላስት ነው። ለምሳሌ ቢጫ ከለር፣ ቢጫ ፍራፍሬ፣ ቢጫ አበባ፣ ብርቱካናማ ራሱ ብርቱካናማ አይደለ? ብርቱካናማ እንዲሁም ቀይ አበባ የምናይ ከሆነ ያ በማን እንትን የተባለ ነው ማለት በክሮሞፕላስት ነው ማለት ነው። በክሮሞፕላስት ነው። ከለር ስቶሬጅ ነው እሱ ማለት ነው። ክሮሞፕላስት ስቶር ዋት ኦሬንጅ የሎ ሬድ ፒግመንት ብርቱካናማ፣ አረንጓዴና ቀይ ፒግመንቶችን በውስጡ የያዘ ነው። give flowers and fruit their colors። እንግዲህ እዚህ ጋር ምንድነው? አበቦች፣ የተክሎቹ አበቦች እንደገና ደግሞ ፍሩትስ ፍራፍሬዎቹ የራሳቸውን የሆነ ከለር እንዲይዙ ያደርጋል ማለት ነው። ክሮሞፕላስት የምንለው ኦርጋኔል ሶ ይህ ነው። ሌላውና ሶስተኛውና የመጨረሻው ማን ነው? ሊኮፕላስት የምንለው ነው። ሊኮፕላስት what? a colorless plastids that store nutrients such as starch። እንግዲህ ቅድም ምን ብለናል? እንግዲህ እስካሁን ድረስ ክሮሞፕላስት ድረስ ያሉ የተጠቀስ ነው ፕላስታይዶች ምንድናቸው ብለናል? አኒማልስ እና
የተወሰኑ ሲንግል ሴል ፕላንት ሴሎች ላይ እና የተወሰኑ ሲንግል ሴል አኒማሎች ላይ ይገኛሉ ብለናል። ዴርፎር እያወራን ያለው ስለ አኒማል ሴልስ እስከሆነ ድረስ ምንድነው እነዚህ ሊኮፕላስት ሶስተኛው የፕላስታይድስ አይነቶች ሆነው አር ካስ ፕላስታይድስ ዳት ስቶር ኒውትሪየንትን ስቶር የሚያደርጉ ናቸው። ኒውትሪየንትን ስቶር የሚያደርጉ ናቸው። such as starch. Starch ምንድነው? storage form of carbohydrate in plant cell. storage form of carbohydrate in plant cell. Therefore ይሄ starch ስቶር ይሆናል እንላለን አይደለ? ኖር አሁን ዩኒቱ ላይ ተመልክተናል። starch in the energy storage form of in animal glycogen and plant starch ብለን አይደለ? ስለዚህ ይሄ ነው ስቶር የሚሆነው። ለምሳሌ ግላይኮጅንን ዩኒቱ ላይ አይተናል። ማን ላይ ነው? መስል ሴል ላይ እና ሊቨር ሴል ላይ ስቶር ይሆናል። ስታርች ግን ማን ላይ ነው ስቶር የሚሆነው? ይሄ ከፕላስቲዳይስ አይነት ከሆነው ከማን ሊኮፕላስት ላይ ነው ስቶር የሚሆነው። ሊኮፕላስት ላይ ነው ስቶር የሚሆነው። ዴርፎር የነዚህ ጥቅም ይሄ ነው። እንግዲህ ሁለተኛው የማን አይነት ማለት ነው? ሁለተኛው እዚህ ጋር የሁለተኛው የሳይቶፕላዝሚክ ኦርጋኔል አይነት ማለት ነው ቫኪዩል የምንለው ነው። ቫኪዩልስ የምንለው ነው። አሁን እዚህ ጋር ይሄኛውን ቫኪዩልስ የምንለውን እኛውን ቶፒክ እኛና ፓርት 3 በሚቀጥለው እንመለከታለን። ስለ ማይቶኮንድሪያ ሞር ኢን ዲቴል የምንመለከት ይሆናል። እነዚህ ምንድናቸው? እነዚህ በሙሉ እስካሁን ያየናቸው ያለነው የሳይቶፕላዝም አይነቶች ናቸው። ሳይቶፕላዝም ኦርጋኔሎች ናቸው። ሳይቶፕላዝም ሞር የተለያዩ ስፔሲፊክ የተለያዩ ሆኑ ምኖች አሉ ብለናል። የተለያዩ ሆኖች አሉ ስፔሲፊክ ፋንክሽን ያላቸው ብለናል አይደለ? ከነዛ ውስጥ እየዘረዘርን ያለ ነው ከነዛ ውስጥ እየዘረዘርን ያለ ነው ማለት ነው። ከዛ ውስጥ እንግዲህ ፕላስታይድ የመጀመሪያውን ያየን፣ ሁለተኛ ደግሞ ቫኪዩልስ እናያቸዋለን። ቫኪዩል እናያለን ማለት ነው። ሁለተኛው የሴል ማለትም የሳይቶፕላዝም አይነት ነው ማለት የሳይቶፕላዝም አይነት ነው። ኦኬ ሁለተኛው ቫኪዩልስ የምንላቸው ናቸው። ቫኪዩልስ are fluid filled membranes sac only found in plant cell. እሺ ለምሳሌ እዚህ ጋር ቫኪዩል ያለውን እንመልከት። ሞር ቫኪዩል ሞር ዲቴል ለመረዳት ያክል ኦርጋኒሉን ማየት ይኖርብናል። እሺ ተማሪዎች ቫኪዩል ምንለው እንግዲህ እዚህ ጋር አጠቃላይ የሴሉ ስትራክቸር ነው። ቅድም እንደነገርኳችሁ የሴሉ ስትራክቸር ነው። እዚህ ጋር ምን አለ? ሳይቶፕላዝም አለ። ዙሪያውን የከበበው ሳይቶፕላዝም አለ። እንደገና ደግሞ ሳይቶፕላዝሙ ምንድነው ብለናል? እዚህ ጋር የምታዩት ወደ ቢጫ የተጠጋው ከለር ማለት ነው በሴል በኒኩለሱና በኒኩለስ መምብሬኑና በሳይቶፕላዝማ መምብሬኑ መካከል ያለው ነው። ስለዚህ ቫኪዩል ምንለው እንደምትመለከቱት ቫኪዩል ምንለው ይሄኛው ይሄ ውሃማ ከለር ነው። ከለር ለሱ ነው ማለት ነው ቫኪዩል የምንለው ያ ነው። ሌላው ቫኪዩል የምንለው ይሄ ሲሆን እንደምትመለከቱት ሳይቶፕላዝም ውስጥ ነው ያለው ማለት ነው። እንደምትመለከቱት ሳይቶፕላዝም። አሁን ስለ ቫኪዩል ግልጽ እንደሆነላችሁ ተስፋ አድርጋለሁ። ሶ ቫኪዩልስ are what fuel filled ነው membrane ነው። fuel filled sacs only found in plant cell ውስጥ ብቻ የሚገኝ fuel filled ነው ማለት ፍሉድ የሆነ ማለት በፍሉድ የተሞላ በፈሳሽ የተሞላ ሳክ ነው። ኤኒዋት ዩኒሴሉላር አኒማል የሆነ ሲንግል ሴሉላር የሆኑ ኦርጋኒዝም ኦፍ አኒማል ውስጥ የሚገኝ ነው ማለት ነው። ሶ እንደምናየው ከሆነ እዚህ ጋር ማን አለን? እንደምትመለከቱት ኤር ሳክ ነው ብለናል አይደለ? አሁን እዚህ ጋር ፊውል ፊልድ ነው membrane sacs only found in what plant cell ውስጥ የሚገኝ ነው። እንዳም ደግሞ ዩኒሴሉላር ኦር ሲንግል ሴል የሆነ አኒማሎች ውስጥ የሚገኝ የሆነ ፍሉድ ፊልድ የሆነ ነው። plant cells have a large central vacuole አላቸው። ላርጅ የሆነ ሴንትራል ቫኪዩል አላቸው ማለት ፕላንት ሴሎች። ለምሳሌ ያክል
ፕላንት ሴል እንግዲህ እንደነገርኳችሁ ሬክታንጉላር ነው ብለናል አይደለ? ለምሳሌ ያክል እንመልከተው። አሁን እዚህ ጋር ይሄ ፕላንት ሴል ነው ካለን ኒውክለስ እዛ አካባቢ ቢሆን እንደገና ደግሞ ማን አለን? ቫኪዩል አለን። ቫኪዩል አለን። ይሄ ቫኪዩል ሶ ይሄኛው ምንድነው? ሴል ዎል ኦር ከስሩ ደግሞ ሴል መምብሬን አለ። ሴል ዎል ኤንድ ሴል ዎል ደግሞ ከላዩ ላይ አለ። ሴል ዎል እንደገና ደግሞ ምንድነው? ይሄ ላርጅ ቫኪዩል ይባላል። ላርጅ ቫኪዩል ይባላል። ይሄኛው ምንድነው? አኒማል ሴሎች ላይ በጣም ላርጅ ቫኪዩል ማለት ትልቅ ቫኪዩል ነው ያለው። ሶ central vacuoles filled with what a fluid called cell sap። አሁን እዚህ ጋር በውስጡ ምንድነው የተሞላው ማለት ነው? በውስጡ የተሞላው ሴል ሳፕ፣ በውስጡ በሴል ሳፕ የተሞላ ነው። በሴል ሳፕ የተሞላ ነው ማለት ነው። በሴል ሳፕ የተሞላ ነው። and animal cell have a small temporary vacuole። አኒማል ሴሎች ደግሞ ምንድነው? ስሞል የሆነ ቴምፖራሪ የሆነ ቫኪዩል ያላቸው። ስሞል የሆነ ቴምፖራሪ ግዛዊ የሆነ ማለት ነው። በጣም ትንሽና ግዛዊ የሆነ ቫኪዩል ነው ያላቸው። ለምሳሌ አኒማል ሴል እንዲህ ቢሆን ማለት ነው። አኒማል ሴል እንዲህ ቢሆን እንደገና ደግሞ ኒውክለሱ እንዲህ ቢሆን እንደገና ደግሞ ቫኪዩሉ ምንድነው? እዚህ አካባቢ ነው በቃ የሚሆነው። ሶ ቴምፖራሪ ነው ማለት ነው። ቴምፖራሪ ቫኪዩል ነው ያላቸው። እንደገና ደግሞ ምንድነው? ስሞል በጣም ትንሽ የሆነ ቫኪዩል ነው ያላቸው አኒማል ሴሎች ማለት ነው። ሶ በዚህ ነው ልዩነቱን የምናየው ማለት ነው። Common types in animal cell include what? Food vacuoles, phagocytic vacuole and what? Centrocytic vacuole። አሁን እዚህ ጋር አኒማል ሴል ውስጥ አብዛኛውን ጊዜ ምንድነው? ፉድ ቫኪዩሎች አሉ፣ ፓጆሳይቲክ ቫኪዩሎች አሉ፣ እንደገና ደግሞ ሰንትራስታይሊክ ቫኪዩሎች አሉ ወይም ሰንትራስታይል ቫኪዩሎች አሉ። Vacuoles store what? Nutrients like protein, oil, water። ምንድነው ስቶር የሚያደርጉት? እነዚህ ፕሮቲኖችን፣ ኦይሎችን እና ዋተሮችን በውስጣቸው ስቶር ያደርጋሉ። Ordinarily contain what? Hydrolytic enzyme። በውስጣቸው ሆነ ሃይድሮላይቲክ የሆነ ኤንዛይም በውስጣቸው ይዛሉ። So perform function similar to those lysosomes። ላይሶሶምስ ምንድነው? እናያለን። አብዛኛው ጊዜ ላይሶሶምስ ጥቅም ስናይ እንደ ጽዳት ሰራተኛ ናቸው ማለት ይቻላል። በሴል ውስጥ ሞር ዲቴል እናያለን። ኖ ማተር እዛም አሁን ዲቴል አንገባም፣ ግን ሞን እንደ ማናቸው አለ እንደ ሲሚላር ቱ ዞስ ዋት ላይ እንደ ላይሶሶምስ ናቸው፣ ስራቸው ነው ያለው። some of them temporarily what store what remove wastes ስቶር የሚያደርጋሉ፣ ሪሙቭ ዌስት። ለዛ ነው አሁን እዚህ ጋር ሪሙቭ ዌስት ሲል ነው ከማን ጋር ያመሳሰለው ማለት ነው? ከላይሶሶም ጋር ያመሳሰላቸው። ስለዚህ በአጭሩ ስናይ ስለ ሴል እንግዲህ ሴል ሳይቶፕላዝም በውስጡ ነምበር ኦፍ ሞለኪል በውስጡ እንዳለ ይታወቃል። ሶ እነዚህን ኦርጋኔሎች አየን። ነገ ደግሞ በሚቀጥለው ክፍለ ጊዜ በፓርት 3 ማለት ነው ከማይቶኮንድሪያ እንጀምራለን። ማንኛውም ሀሳብ ጥያቄ ካላችሁ በእነዚህ ስልኮች ተገላለን። በሚቀጥለው ክፍለ ጊዜ እንግዲህ ከፓርት 3 ከማይቶኮንድሪያ አንስተን እናያለን፣ ሞር ዲቴል እናያለን ማለት ነው። አሁን ምንድነው እዚህ ጋር ትንሽ ለመሸምደድ ይከብዳል። ሞር እናንተ ግን ሳይንሱን ለመረዳት ሞክሩ። አብራችሁ የቆዩት የሳዳም አሊ ነበርኩኝ ከኢትዮ ቤስት አካዳሚ ጋር ስለነበረን ቆይታ እጅግ በጣም አመሰግናለሁ። እድሜያችሁ ከጤናችሁ ጋር ይብዛልኝ እላለሁ። ሰላም ሁኑልኝ።